ሁሉም ቪዲዮዎች ላይ ማለት ይቻላል እንደዚህ አይነት ኮሜንቶችን ማግኘት በጣም የተለመደ ነው። እና ቪዲዮዎች እንዴት ነው እንደዚህ ጥርት ያሉት? ምን አይነት ካሜራ ነው የምትጠቀመው? በምንስ ነው ኤዲት የምታደርገው የሚለውን ዛሬ ልነግራችሁ። ዋትስአፕ ኤቨሪባዲ ሺሆን ቪዲዮ እንደምናላችሁ እንደምሰነበታችሁ። እንግዲህ የዛሬ ዩቲዩብ ቪዲዮ የሚሆነው በምን ካሜራ ነው የምቀርጸው የሚለው ነው። እንግዲህ ዛሬ ሚስጥሬን ዝርግፍ ላደርግላችሁ እና ብዙዎቻችሁ የምትጠይቁኝ ማን ነው የሚቀርጽህ? እንዴት ነው የምትቀርጸው? በምን ካሜራ ነው የምትቀርጸው የሚለው። ቭሎግ ከሆነ እንግዲህ ራሴን እንደዚህ ይቀርጻል። የሚቀርጸኝ ሰው ከሌለ ደግሞ ትራይፖድ ተጠቅሜ ራሴን መቅረጽ እችላለሁ ማለት ነው። ግን አብዛኛው ጊዜ ካሜራማን ሄኖክ ይሻለ ጸዴ ካሜራማን ነው፣ እሱ ይቀርጸኛል ማለት ነው። የቪዲዮዎቼን ጥራትና ከለር በጣም ነው የምትወዱት። ነገር ግን ቪዲዮ መጀመሪያ ላይ እንደዚህ አመዳም ነው፣ ከዛ ነው ህይወት የምሰጠው ማለት ነው። መጀመሪያ ከራሱ ከቦርሶ ነው የምንጀምረው። ይሄ እንደ ኖርማል የምታውቁት ቦርሳ አይደለም። ይሄ ራሱን የቻለ የካሜራ ባግ ነው። ከስር የራሱ የሆነ ትራይፖድ መያዣ አለው። እንግዲህ ስትንቀሳቀሱ ትራይፖድ በእጅ መያዝ ምናምን ስለሚከብድ ይሄ ባግ ራሱ ላይ እንደዚህ ስታነግቡት እንዲህ የሚንጠለጥል አቀማመጥ አለውና ይሄ በጣም ጸዴ ኦፕሽን ነው የምላችሁ። እና የምጠቀመው ትራይፖድ ደግሞ ጄ ማሪ ይባላል። ስሙን ፕሮናንሴሽኑን እርግጠኛ አይደለሁም፣ ግን አሪፍ ነው። የተወሰነ ሜትር ከፍ ይላል እና ደስ ከሚለኝ ፊቸሩ ደግሞ አንድ እንደ ሞኖፖድ እንደዚህ መሳብ ይችላል። ሁለት ደግሞ እንደ ሲስታንድ አድርጋችሁ ከፍ አድርጋችሁት ከስር እንደዚህ ነገር መቅረጽ ይችላል። ምንድነው የሚባለው? የሻት ካሜራ ባጉ ማለት ነው። 4 ዚፕ አለው። የመጀመሪያው ይሄ ይሆናል። ሁለተኛው ይሄ አለ፣ በዚህ በኩልም አለ። ከዛ ዋናው ዚፕ ደግሞ ውስጡ ካሜራ ማስቀመጫው አለና ይሄንን ኪስ ስናየው ማለት ነው እዚህ ውስጥ ምን አለ መሰላችሁ? ቻርጀር፣ የካሜራ ባትሪዎችንም በዛው ቻርጅ ያደርጋል። ስልኬንም ቻርጅ ማድረግ ይችላሉ። ሌላ ደግሞ ላይት አለ። ላይት ወሳኝ ነገር ነው። ቪዲዮዎች ላይ ላይት ያስፈልጋል። ይሄ አርጂቢ ላይት ነው። የተለያዩ ከለሮች አሉት። አሁን ቀን ስለሆነ ላይት ታያችሁ ይችላል። ሲቀጥል ደግሞ ኢርፎን አለ። ኢርፎን የምጠቀመው ምንድነው ፒሲጂ ስለምዞር ኤዲት ለማድረግ ይጠቅመኛል። ይቅርታ እንደዚህ ስለሆነ። ሲቀጥል ደግሞ ካሜራ ላይ ሳውንድ ቼክ ለማድረግ በዚህ ኢርፎን እሰማለሁ ማለት ነው። ድምጽ እየተሰማ ነው አይደለም የሚለው ማለት ነው። ይሄ ደግሞ አነስ ያለች ኪስ ነች ማለት ነው። ወደዚህ ከመግባታችን በፊት ግን ሰብስክራይብ። እዚህ ውስጥ እንደምታዩት 2 የካሜራ ባትሪዎች አሉ። አንደኛው 2 ባትሪዎችን አት ዘ ሴም ታይም ቻርጅ የሚያደርግ ኒውዌር ሲሆን፣ ሌላኛው ደግሞ ከራሱ ከካሜራው ጋር የሚመጣ የሶኒ የራሱ ኦሪጂናል ቻርጀር ነው። እነዚህ የሚጠቅሙት ምንድነው? አንዱን ካሜራ በመጠቀም ሰዓት 3ቱ ከሌላቸው 3ቱን አት ዘ ሴም ታይም ቻርጅ ለማድረግ የሚጠቅመኝ እቃ ነው ማለት ነው። ማውዝ ይኖረዋል። የፊት ለፊቱ ኪስ ላይ ማውዝ አስቀምጣለሁ። ምክንያቱም ብዙ ጊዜ ኤዲት ምናምን ስታደርጉ የራሱ ማውዝ ከመጠቀም እንደዚህ አይነት ማውዝ ብትጠቀሙ የተሻለ እንጃ አላቅም። ብዙ ሰው ብጠይቁ ኤዲት የሚያደርጉ ሰዎችን ከማውዝ ፓድ ላፕቶፕ ላይ ካለው እንደዚህ አይነት ማውዝ ፓዶችን ይመርጣሉ። እዚህ ጋር ደግሞ ሌላ የጎን ኪስ አለው በቀኝ በኩል ማለት ነው። ስንከፍተው ምንድነው ይሄ ኢዚሊ ካሜራችንን አክሰስ ለማድረግ ለማታውቁ ሰዎች ማለት ነው የካሜራ ቦርሳዎች ለየት ይላሉ። እንዴት ነው ለየት የሚሉት ነው? አሁን ስከፍቶት ያላችሁ ዚፑ እንዲህ ይከፈታል። እንዲህ ቁጭ አድርጋችሁ ነው መክፈት ያለባችሁ። አሁን ወደ ቦርሳው ዋናው ፓርት ስንገባ እንዳልኳችሁ እዚህ ጋር ላፕቶፕ አለ። ላፕቶፑ ጋር ደግሞ እዚህ ጋር ብዙ ኪሶች አሉት። እዚህ ጋር ፎልድ የሆነ ፋይል ምናምን አለ፣ ወረቀቶችን እዚህ መክተት ትችላላችሁ። እዚህ ጋር ሌላ ኮምፓርትመንቶች አሉት። አንዳንድ ሜሞሪ ምናምን መክተቻ ምናምን ትናንሽ ነገሮች አሉ መሆን ይችላል። ወደ ዋናው ፖይንት ስንገባ ግን ማለት ነው ላፕቶፔ በዚህ ዓመት የገዛሁት ላፕቶፕ ነው። ሌኖቮ ሊጅን 5 ብዙ ረጅም ነው ስሙ ጽፍላችኋለሁ። በጣም ፐርፎርማንሱ በጣም ጸዴ። በዚህ ዓመት ፐርቼዝ ካረኳቸው እቃዎች ይሄ በጣም በቃ በደንብ እያሰራኝ ያለ እንዳለ የምታዩዋቸው ጽድት ያሉ ቪዲዮዎች ኤዲት የተደረጉ ያሉት በዚህ ጽድት ባለ ላፕቶፕ ነውና ሌኖቮ ሊጅን 5 1X ምናምን የሚባል ነው። ብቻ ስሙን ጽፍላችኋለሁ። በጣም ቆንጆ ላፕቶፕ ነው። ኢቭን 1 ቴራባይት ምናምን ኢቭን ኤክስቴንድ ማድረግ ይቻላል። ኤስኤስዲውን ሃይ ፐርፎርማንስ ላይክ ነው። ብዙ የገለጽኩት አይመስለኝም፣ ግን እዚች ጋር የተሰካች ነገር አለች። ይሄ ማውዝ ፓድ። አሁን ወደ ዋናው ኪስ ስንገባ የመጀመሪያ የምናገኘው ነገር ይሄ ነው። ይሄ ብዙ ጊዜ ላፕቶፔን ይዤ ስለምንቀሳቀስ ውጪ ላይ ኤዲት ሳደርግ መሬት ላይ ልጥፍ እንዳይል ከፍ ለማድረግ ነው። አሪፍ ፐርቼዝ ነው። ውድም አይደለም፣ አሪፍ ፐርቼዝ ነው። እና ዋናው ካሜራዬን ከማሳየቴ በፊት ባግ ውስጥ ያሉት ሌላ የተወሰኑ ካሜራዎች አሉ። የመጀመሪያው ጎፕሮ ነው። ጎፕሮ ሂሮ 9 ይባላል። ይሄ የሆነ ሰዓት ላይ የዛሬ 3 ዓመት ምናምን 3 ዓመት 4 ዓመት በፊት ፐርቼዝ ያደረኩት ነው። ጎፕሮ ሂሮ 9 ነው።
የሆነ ሳለ ሜን ካሜራ ሆኖ ነበር። በዚህ በጣም እጠቀም ነበር ቭሎግ ለማድረግ እና በጣም አሪፍ ካሜራ ነው። እስከ ይመስለኛል እስከ 5K ይቀርጻል። በጣም አሪፍ ካሜራ ነው። አብሮት ደግሞ ያው ባትሪ ያለው ባትሪ ቻርጅ የምታደርጉት እንደዚህ ነው። አንደኛው ባትሪ እዚህ ውስጥ ነው ያለው። 3 ባትሪ በአንዴ ቻርጅ ለማድረግ ነው። ታይፕ ሲ ፖርት አለው። ይሄን ይመስላል። ሲቀጥል ደግሞ ሁለተኛ አሁን ላይ በጣም የተጠቀምኩት ያለ ካሜራ Insta360 X4 የሚባለው ነው። ይሄ ካሜራ በጣም ጸዴ፣ በጣም የምታዩትን ክሪኤቲቭ ሻቶች ምናምን በዚህ ካሜራ ነው የሚቀርጹት። አንዳንዴ እንደውም ካሜራቱ ጋር ነው ድሮን ነው ምናምን የምትሉት ሻቶች ይሄ ነው 360 ነው የሚቀርጸው። ከፈለጋችሁ ቨርቲካል ከፈለጋችሁ ላንድስኬፕ ማድረግ ትችላላችሁ። የራሱ የሆነ ሶፍትዌር አለው ኤዲት ማድረጊያና በጣም ቆንጆ ፐርቼዝ። ይሄንን የዛሬ ዓመት ነው የገዛሁት። ሪሰንትሊ በጣም የተጠቀምኩት ያሉ ካሜራዎች በተለይ ቭሎግ ላይ ምናምን የተጠቀምኩት ያለው ካሜራ ነው። ቀጥል ደግሞ ኤክስተርናል ባትሪ ያለው እና ይሄ ስቲክ ነው። ስቲኩን ያዝ ጥምር ስቲክ እንደዚህ ታስሩና የራሱ ስቲክ አለው 360 ሚል ላይ ድረስ ይሄዳል። ከዛ እንደዚህ አድርጋችሁ በጣም የሚገርም ሻት ነው የምትወስዱት። እግዚአብሔር በጣም በቃ በቅርብ ካረኳቸው ፐርቼዝ ውስጥ እንዳልኳችሁ የሚመቸኝ ይሄ ነው። ቀጣዩ ደግሞ ካሜራ ባግ ውስጥ የምታገኙት ይሄ ነው። ብዙ ጊዜ በፊት በጣም እጠቀመው ነበር ለቭሎግ ምናምን ለሳውንድ ምናምን በጣም ጸዴ ነገር ነው። ካሜራው ላይ ተረጉታላችሁ እንደምታዩት ዊንድ ምናምን ምንድነው የድመት ቆዳ ነው የሚባለው፣ ካት ስኪን ነው የሚባለው፣ ዴድ ካት ነው የሚባለው እና ለቭሎግ ምናምን ይሄ በጣም ሳውንድ አሪፍ ነው፣ አሪፍ ይስብላችኋል። በመቀጠል ደግሞ ማለት ነው ይሄ ምንድነው ካላችሁ ግራብ ማድረጊያ ነው። ካሜራ ላይ እንደ ሃንድ ግራብ ነው የሚባለው፣ ሃንድ ግሪፕ ምን አይነት አሁን ወደ ዋናው ካሜራችን ገባን ማለት ነው። እንግዲህ ብዙዎቻችሁ ስጠይቁ የነበሩት ምን አይነት ካሜራ ነው የምትጠቀመው ቪዲዮዎች ያምራሉ ለምትሉት፣ አሁን ላይ ከረንትሊ እኔ የካነን አድናቂ ነበርኩ። ከረንትሊ የምጠቀመው ሶኒ FX30 ይባላል። የሶኒ ሲኒማ ላይን ካሜራ ነው። በጣም ጸዴ ነው። 4K ድረስ ይቀርጻል። እኔ 4K ቀርጬ አላውቅም ቱ ቢ ኦነስት። አብዛኛው የምታዩት ቪዲዮ እንዳለ ማለት ይቻላል 1080 ነው መቅረጽ የሚመቸኝ፣ ኤዲት ለማድረግም ስለሚመች፣ ግን 4K ነው። እዚህ ጋር 2 ስሎት ሜሞሪ ካርድ ይተካል። ይሄ ካሜራ 26 ሜጋ ፒክሰል ሲሆን አንድ ችግር አለው። ችግሩ ምንድነው? ክሮፕ ሴንሰር ይባላል። ያው ካሜራ የምታውቁ ሰዎች አላችሁ። ፉል ሴንሰር እና ክሮፕ ሴንሰር አለ። ይሄ ክሮፕ ሴንሰር ነው። 26 ሜጋ ፒክሰል ቢሆንም ከዚህ ከፍ የሚለው FX3 ነው። በጥራትም ምናምን ሎ ላይት ላይ ምናምን ይሄ ትንሽ ያስቸግራል። ግን አብዛኛው ቪዲዮዎችን ካያችሁ ሎ ላይት ላይ ቀረጽኳቸው ኤዲቲንግ ላይ በጣም አሪፍ አድርጌ አምጥቻቸዋለሁ። ኖይዙን ምናምን አጥፍቼ እና በጣም ቆንጆ ካሜራ ነው። እና ብዙዎቻችሁን ደግሞ በዚህ አጋጣሚ ማለት እንፈልገው ከቪዲዮ ጥራት እንወደዋለን ምናምን ለምትሉ ሰዎች ማለት ነው ጥሩ ካሜራ ብቻ በቂ አይደለም። ከካሜራ ጀርባ ያለው ሰው ወሳኝ ነው። እንዲሁም ደግሞ ከካሜራው ፊት ለፊት የሚገጠመው ሌንስም ይወስናል። ND ፊልተር ወሳኝ ነገር ነው። እንዲሁም ደግሞ ኤዲቲንግ ላይ የምንጠቀማቸው ከለሮች በጣም ወሳኝ ነገሮች ናቸው ማለት ነው። ካሜራ ብቻ ጥራት ስላለው ጥሩ ፉቴጅ ይወጣላችኋል ማለት አይደለም። የምትሰሩትም ነገር ከካሜራ ጀርባ ያለው ሰው ማወቅ አለበት። እና እንዳልኳችሁ ሌንስ ወሳኝ ነገር ነው። ካሜራዬ ክሮፕ ሴንሰር ስለሆነ የምጠቀመውም ሌንሶች APS-C ሌንስ ይባላሉ፣ ለክሮፕ ሴንሰር የሚሆነው ማለት ነው። ይሄ የምጠቀመው እኔ ሲግማ 18 በ50 ነው። 2.8 ፕሬሸር ነው ያለው። ቪዲዮዎቹ እንደምታዩቸው እንግዲህ አሪፍ ናቸው። ዙም ማድረግ እንችላለን። ለቭሎግ ምናምን በቂ ነው። አት ዘ ሴም ታይም ለቭሎግም አሪፍ ነው። አንዳንድ ለፖርትሬት ቪዲዮዎችም ጥሩ ነው፣ በቂ ነው። አሁን ለመጠቀማቸው ነገሮች በቂ ነው። በመቀጠል ደግሞ ND ፊልተር አለ። ND ፊልተር ማለት ለካሜራችን ልክ እንደ መነጽር ነው። ለውጡን እያያችሁት ነው። ካሜራ እንግዲህ ባትሪ ያስፈልጓል። 4 ባትሪ አለኝ። አንደኛው አንተ ጋር 4 ባትሪ አለኝ እና ባትሪዎቹ እንግዲህ ይሄን ይመስላሉ። 4 ባትሪ አለ። ምክንያቱም 4 ባትሪ በጣም ወሳኝ ነገር ነው። ካሜራ ስትቀርጹ በተለይ የተንቀሳቀሳችሁ ምናምን ስትቀርጹ ባትሪ ሊያልቅባችሁ ስለሚችል ባካፕ 3 ኤክስትራ ባትሪዎች መያዝ ወሳኝ ነገር ነው። ሌላ ለዚህ ቪዲዮዎች ዋነኛው ነገር ማይክ ነው። DJI ማይክ ሚኒ ይባላል። በጣም ቆንጆ ማይክ፣ ለቪዲዮአችሁ ሳውንድ ክሊር እንዲሆን ከፈለጋችሁ ይሄንን መጠቀም አለባችሁ በእውነቱ ማለት ነው። እና ማይክ ሚኒን የመረጥኩበት ምክንያት ደግሞ አነስት ትላለች፣ ልብስ ላይም እንደዚህ አትከብድም ምናምን፣ ቪዲዮ ላይም ደግሞ ማግኔቱን ምናምን እንደምታዩት አይረብሽም። ብዙ ጊዜ እንደውም ጥቁር ልብስ ላይ ሲሆን ብዙም አያስታውቅም እና በጣም ቆንጆ ፐርቼዝ ነው። ሲቀጥል ደግሞ ድምጼ እንደምሰሙት ነው። እዚህ ጋር በጣም ወፎች የሚንጫጩ አሉ እና የተወሰነ ትሰሟቸዋላችሁ። አየር ንፋስ ምናምን አለ፣ ግን ኖይዝ ካንስሌሽን አለው። በዛ ላይ እንደዚህ እንዳልኳቸው ዴድ ካት ነው። እዚህች ላይም ዴድ ካት አላት። አሁን ለቭሎጎቼ ላይ ለቭሎጎቼም ሆነ ለሾርት ቪዲዮቼ ላይ እንግዲህ እየተጠቀምኩት ያለው ማይክ ይሄ ነው። ቪዲዮ ደግሞ ያለ ድምፅ ጥራት ቪዲዮ አይደለም፣ በጣም ያስጠላል። እና ደግሞ ቅድም ያልኳችሁ ኪስ ማለት ነው እንደዚህ ነው። ካሜራውን ኢዚሊ እንደዚህ ታወጣላችሁ። ኢቭን ባክፓክ ላይ አድርጌ እንኳን ከሆነ ላይክ እንዲህ ሄጄ
ገብታችኋል። በቀኝ በኩል ነው መሰለኝ ብቻ አወጣዋለሁ። እንደዚህ አወጣውና ወዲያው ሹት ለማድረግ ይጠቅመናል ማለት ነው። እና ብዙ ጊዜ ካሜራውን ሌንሱን ካሜራው ላይ ሰክቼ ነው ማስቀምጠው፣ ምክንያቱም ወዲያው ላይክ ፎር ፋስት ካሜራ ሹቲንግ ምናምን ማለት ነው። እኛው የምከፍተው ዚፕ ላይ ኪሶች አሉት። አንደኛው ኪስ ምንድነው? አንደኛው ኪስ ላይ ማስቀምጠው ሜሞሪ ሪደር ነው። ምክንያቱም ቪዲዮ ኤዲት አድርጌ ፒሲ ይይዛለሁ ብያቸዋለሁ። ሜሞሪዋን እዚህ ውስጥ ከትና ፊኒሽም ትልቅ ሜሞሪ መክተቻ ያለው ወዲያው ፒሲ ላይ ኮኔክት አድርጌ ኤዲት ማድረግ እጀምራለሁ ማለት ነው። ከዛ ላይ ደግሞ ሜሞሪ አለ፣ ሜሞሪ ማስቀመጫ አለ፣ ሲም ካርድ ማስቀመጫ አለ፣ እንዲሁም ደግሞ የሲም ካርድ ማውጫ ማስቀመጫ አለ፣ ሚኒ ኤስዲ ካርድ፣ ማይክሮ ኤስዲ ካርዶችን ማስቀመጫ አለ። እና ሜሞሪ ደግሞ እዚች ጋር አለች። የምጠቀመው ሜሞሪ ፕሮግሬድ 256 ጂቢ ነው። ቪ60 ነው። ቪ60 ቪ90 ቪ ምናምን የሚባሉት ነገሮች ጥቅማቸው የምታውቁት ትላልቅ ካሜራዎች ላይ ሲጠቀሙ ለስሎ ሞሽን፣ ለአንዳንድ ለስቶሬጃቸው፣ ለፍጥነት፣ በተለይ 4K የሚቀርጹ ሰዎች ፈጣን ሜሞሪ ያስፈልጋቸው። ሁለተኛው ኪስ ላይ ደግሞ ኤስኤስዲ ያለው እና ኤስኤስዲው 500 ጂቢ ኤስኤስዲ ነው። ሳምሰንግ ነው ብራንዱ። በጣም ፈጣን። ይሄ በጣም ላይክ ለስቶሬጅ ቁጭ ለማድረግ ሳይሆን ይሄን የምጠቀመው ስንቀሳቀስ ባሉበት ጋር በተለይ ትራቭል ስታደርጉም ሆነ አንዳንድ የሆነ ሹቲንግ ኖሯችሁ ወዲያው ትራንስፈር ማድረግ ከፈለጋችሁ ምናምን በዚህ እዚህ ላይ ያደርጋችሁ ለማስቀመጫ ሳይሆን ይሄንን የምጠቀመው ጀስት የሆነ ቦታ ላይ ሄጄ ኤዲት ለማድረግም ሆነ ፋይል ለመውሰድ ነው የምጠቀመው እና በጣም የሚያስፈልግ ነገር ወሳኝ ነገር ነው ያለኝ ነው የምላችሁ። እና ሁላችሁም የጓጓችሁለትን መልስ መልሻለሁ ማለት እችላለሁ። እና እንግዲህ የምጠቀመው ካሜራ ይሄን ይመስላል፣ ባጉም ይሄን ይመስላል። እንዴት እንደምንቀሳቀስ ላይክ ዴይ ቱ ዴይ ማለት ይቻላል ይሄንን ቦርሳ ይዤ የምንቀሳቀሰውና ውስጡ እንዳያችሁት ነው። እና አንድ ነገር ማለት ፈልገው እንዲህ ቪዲዮግራፊ ላይ ሆነ ምናምን ሶሻል ሚዲያ ላይ ኢንተረስት ላላችሁ ሰዎች ወዲያው ትልቁን ነገር አትመኙ። ምክንያቱም እጃችሁ ላይ ያለው ነገር በቂ ነው። እኔ ይሄንን ከዚህ ካሜራ ጋር ለመድረስ በጣም ብዙ ጊዜ ፈጅቶብኛል። አሁን ለምሳሌ እኔ ከስልክ ነው የጀመርኩት ቪዲዮ መቅረጽ ጀመር። አብዛኛው ዩቲዩብ ቪዲዮዎቼ ወደ ኋላ ገብታችሁ ብታዩ ስልክ አለ። ስቲል ስልክ እጠቀማለሁ ሎግ እየቀረጽኩ ከለር ለመስራት ሎግ ፍላት እየቀረጽኩ እጠቀማለሁ። ሶ የመጀመሪያ የተጠቀምኩት ነገር ስልክ ነው። ከዛ በኋላ የመጀመሪያ ካሜሬ ናይከን D3300 የሚባል ካሜራ ነበር። ሁለተኛ ካሜሬ ደግሞ ካነን RP ነው። ሶስተኛ ካሜሬ ብላክ ማጂክ 4K ነበር፣ ብዙ አልተጠቀምኩበትም። ይሄ አራተኛ ካሜሬ ነው። ሶኒ FX30 ነው እንግዲህ እንዳያችሁት። ሶ ያላችሁ እጃችሁ ላይ ያለው ነገር በቂ ነው ምንም ነገር ለመስራት። ትልቅ ዕቃ ስለያዛችሁ ምናምን አይነት ትልቅ ዕቃ ስለሌላ ነገር ብዙ ወጪ የሚያስወጣችሁ ነገር ግድ አይደለም ለማለት ነው። ባላችሁ ነገር ምርጥ አድርጋችሁ መስራት ትችላላችሁ። እንዴት አድርጋችሁ መስራት ካወቃችሁበት ነው። እና ይሄ ቪዲዮ ከተመቻችሁ ደግሞ ኮሜንት ላይ አስተያየት ጻፉልኝ። በሰፊው ብሬክ ዳውን አደርግላችኋለሁ በሌላ ቪዲዮ ማለት ነው። ይሄ ቪዲዮ ከተመቻችሁና ሞር በሰፊ ላይክ ዋይደር ነገር ከፈለጋችሁ ኤክስፕሌን ማድረግ እችላለሁ። እንዴት ቪዲዮ ኤዲት እንደማድረግ፣ እንዴት እንደምቀርጽ እያንዳንዱን ነገር ማለት ነው። ቢሃይንድ ዘ ሲን ወስዳችኋለሁ። እንዴት ኤዲት እንደማድረግ፣ እንዴት ከለር እንደምሰራ ማየት ከፈለጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። በጣም ትመቹኛላችሁ። ይሄ ቪዲዮ ተመችቷችኋል፣ ዘና ፈታ አድርጓችኋል፣ እንዲሁም ደግሞ ተምራችሁበታል ብዬ አስባለሁ። የዛሬ ቪዲዮ ይመስል ነበር። ተመችቷችኋል ብዬ አስባለሁ። በተለይ አንቺ ባንዶች ታውቂያለሽ ቆንጆ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ሰብስክራይብ እያደረጋችሁ